الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله أرسله الله تعالى بالحق والهدى صلى الله عليه وعلى آله وأصحابه مصابيح الدجى ومن اهتدى بهداهم واتبع آثارهم إلى يوم القضاء وسلم تسليما كثيرا. أما بعد، أوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى وراقبوا ربكم في السر والنجوى وتزودوا للآخرة واعلموا أن خير الزاد التقوى. يا الله ባሮች አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ የሚገባውን ፍራቻ ፍሩት። አላህ ተባረከ ወተዓላ ፍሩኝ ብሎ አዟል። እሱን የሚፈሩ ሰዎች የሚያገኙትን ዱንያዊም አኺራዊም ጥቅም ነግሮናል። እሱን የማይፈሩ ሰዎች ላይ ቅጣቱ ብርቱ እንደሆነ ነግሮናል። አላህን ከፈራን በዱንያም በአኺራም ሰላም እናገኛለን። አላህን መፍራት ስንተው የተለያዩ ነገሮችን እንድንፈራ ያደርገናል። አላህን የፈራ ነፃ ሆኖ መኖር ይችላል። አላህን ያልፈራ ግን ጥላውን ሁሉ ይፈራል። ነው አላህ ተባረከ ወተዓላ ወደዚህች ምድር የሰው ልጆችን ሲያመጣ ከፈተና ማይላቀቁ በተለያየ መልኩ የሚሞከሩ የሚፈተኑ አድርጎ ፈጥሯቸዋል። ተባረከ አለዚ ቢየዲሂ ልሙልኩ ወሁወ ዐላ ኩሊ ሸይኢን ቀዲር አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም። ሕይወትም ሞተም የተፈጠሩት ለፈተና ነው። የሞተ አኼራ ላይ ፈተና ሊጠብቀው እንደሚችለው ሁሉ የቀብር ፈተና ለማንም እንደማይቀረው ሁሉ እዚህ ዱንያ ላይ ያለ የሰው ልጅም በተለያየ መልኩ ይፈተናል። ሙእሚን ደግሞ በኢማኑ ልክ ፈተና እንደሚበዛበት ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ከሰው ልጆች ሁሉ ይበልጥ የሚሞከሩት የሚፈተኑት ነቢያት ናቸው። ከዛ በኋላም የእነሱ ተከታዮች ናቸው። እንደነሱ ጌታቸውን የሚወዱ የሚፈሩ በብቸኝነት የሚያመልኩ የሰው ልጅ በእምነቱ ልክ ይፈተናል ብለዋል። እያንዳንዱ ነቢይ በተላከበት ጊዜ እሱም በሱ ያመኑም ተሰቃይተዋል፣ አዛ ተደርገዋል። ከነቢያት ውስጥ እሳት ላይ የተጣለ ተገኝቷል፣ ምንም አድርጎ ሳይሆን ላኢላሃ ኢለላህ ብቻ ስላለ። ከነቢያት ውስጥ በመጋዝ የተቆረጠ ተገኝተዋል። ከሀገሩ ተባሮ ምድር ጠባው ባህር ውስጥ አሳ ነባሪ ያዋጠው ተገኝተዋል። ነቢይ ሆኖ ያልተፈተነ የነቢይ ተከታይ አማኝ ሆኖ ያልተሰቃየ የለም። ወለቀድ ኩዚበት ሩሱሉን ሚን ቀብሊከ ፈሰበሩ ዐላ ማ ኩዚቡ ወኡዙ ሐታ አታሁም ነስሩና ወላ ሙበድለ ሊከሊማቲላህ ወለቀድ ጃአከ ሚን ነበኢል ሙርሰሊን ብሏቸዋል ነቢዩን ዓለይሂ ሰላቱ ወሰላም። ነቢያችን መሐመድ ሆይ ካንተ በፊት የተላኩ ነቢያትም ተስተባብለዋል፣ ህዝቦቻቸው አስተባብለዋቸዋል፣ አዳም ተደርገዋል። ፈሰበሩ ታገሱ፣ አዳ ተደረጉ የእኛ ነስር እስኪመጣ ድረስ የኔን ቃል የሚሽር ማንም የለም። የነቢያት ታሪክ መጥቶልሃል፣ ተማር ከታሪኩ ብሏቸዋል ብሎናል። በተለያየ ዘመን ነቢያትን ተከታዮቻቸውን እንደፈተነው እስከ መጨረሻው በአላህ ያመነ ላኢላሃ ኢለላህ ያለ ይፈተናል። አም ሐሲብቱም አን ተድኹሉል ጀነህ፣ እንዲሁ ላኢላሃ ኢለላህ በማለታችሁ ብቻ ሰህት ብላችሁ ጀነት ልትገቡ ትፈልጋላችሁ እንዴ? ሳትፈተኑ፣ ሳትሰቃዩ፣ ሳትቆስሉ፣ ሳትደሙ አታስቡ ይሄን ይላል አላህ ተባረከ ወተዓላ። አሐሲበ ናሱ አን የቁሉ አመና ወሁም ላ ዩፍተኑን። የሰው ልጆች
ሙእምን ሆነናል ብለው ከዛ ሳይፈተኑ ሊኖሩ ይፈልጋሉ እንዴ? ካመኑ ዋጋ መክፈል ነው። መፈተን፣ መሰበር፣ መታገስን በትክክል ማመንን ኢማን የሚያስከፍለውን ዋጋ እየከፈሉ ማሳየት ነው። ከሰው ልጆች ውስጥ አምነናል የሚሉ አሉ። ዳር ላይ ጫፍ ላይ ሆነው የኢማኑ መንገድ ከተመቻቸው ይቀጥላሉ። መከራ ከበዛበት ግን ወደ ኋላ ያፈገፍጋሉ። ዱንያቸውንም አኼራቸውንም ከሰሩ ብሏል። የነቢይን የመካ የሰሓቦችን የመካ ታሪክ በምናይበት ጊዜ አምኖ ያልተፈተነ የለም። ነቢዩ ዓለይሂ ሰላቱ ወሰላም ሰው ሁሉ በሰላም በሚኖርበት ጊዜ እንድሸበር ተደርጌያለሁ ብለዋል። የግመል ፈርስ ላያቸው ላይ ተጥለዋል። እብድ ተብለዋል። መካ እስክትጠባቸው ድረስ ወደ ሰው ሀገር እስኪሄዱ ድረስ ጫማቸው በደም እስኪሞላ ድረስ መከራ ስቃይ ተፈራርቆባቸው በአካባቢያቸው ቤተሰባቸው ዘንድ የተከበሩት ዑመር ተመተዋል። አቡበክር ስዲቅ ተደብድበዋል። አምኖ ላኢላሃ ኢለላህ ብሎ ኢስላምን መርጦ ያልተፈተነ የለም። ነቢና ሰሓቦቻቸው የትውልድ ሀገራቸው መካ ጠቧቸው ስደትን መርጠዋል። ከእነሱ ውስጥ ታስረው የተገደሉ በተለያዩ መልኩ የግድያ ሙከራ የተደረገባቸው ተገኝተዋል። በአንድ ቀን 70 ቁርአን የሐፈዙ ሰዎች ተገድለውባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አዝነው አያውቁም። ለወር ሙሉ ዱዓ አድርገዋል ሶላት ላይ። እነሱን የገደሉ ሰዎችን አላሁ ይርገማቸው፣ በላህን አውረድባቸው ያሉ። አንድ ሰው ወደ ነቢዩ መጥቶ ስጦታ ሰጥቷቸው እኔ የሙሽሪክ ስጦታ አልቀበልም ሰላም በለው ስለ እስላም ነገሩት። እምቢም እሺም አላለም። ይሄ ወደሱ የተጣራህ ያለው እምነት መልካም ነው፣ ጥሩ ነው። እንደው ወደኛ አካባቢ አስተማሪ ልከህ ብታስተምረን ጥሩ ነበረ አላቸው። አይ የእናንተ አካባቢ ሰዎችን ለተከታዮቼ እፈራቸዋለሁ፣ እኔ ኃላፊነት ወስዳለሁ፣ አስተማሪ ላክ አላቸው። ቀን ላይ እንጨት እየለቀሙ እየሸጡ ራሳቸው አካባቢ ላይ ላሉ ምስኪኖችም ድጋፍ የሚያደርጉ ማታ እየቀሩና እየሰገዱ የሚያድሩ አልቁራ የሚባሉ ሰዎች ናቸው። የሰው ምርጥ፣ የሰው ቁንጮ፣ የአላህ ሰው ናቸው። ቁርአን የኮተኮታቸው፣ የሞረዳቸው፣ ያስተካከላቸው ኸይር መስራት እንጂ የማያውቁ በሱ ኃላፊነት አምነው ነብዩ ሰለላሁ ዐለይሂ ወሰለም ልከዋቸው የሆነ መንደር ላይ ደርሰው ለዚህ መንደር ሰዎች የነቢይን ሪሳላ መልእክት ማን ነው የሚያደርሰው ሲሉ ሐራም ኢብኑ ሚልሃን የሚባል ሰው እኔ ብሎ ሄዶ የአካባቢውን ሰው ሲያናገር ቀጥታ ቀስታ አውጥተው መተው ገደሉት። ሌሎችም ተገደሉ። ነብዩ ሰለላሁ ዐለይሂ ወሰለም አዘኑ። ወር ሙሉ ዱዓ ሲያደርጉ ቆዩ። ቁርአንን የያዙ ዲንን የሚያስፋፉ ሰዎችን ማጥፋታቸው እስላምን ማጥፋት እየመሰላቸው፣ ነገር ግን እስላም እስከዛሬ አለ። መካ ላይም መሰደድ ያልቻሉ መውጫ መንገድ ያላገኙ ማናቸውም ሰዎች በሙሽሪኮች አዛ ተደርገዋል። ልብሳቸው ወልቆ መሬት ላይ የጋለ እሳት ላይ ተጎተዋል። እሳት ላይ የተጎተቱ እሳቱ ሰውነታቸው ላይ ተጣብቆ እሳቱን የሚያጠፋ ነገር አጥተው የሰውነታቸው ስግ ነው ስጋውን እንዲጠፋ ያደረገ። መከራ በዛብን ስቃይ በዛብን ባሏቸው ጊዜ እናንተ ምኑን ተሞክራችሁ ምኑን ተፈትናችሁ? ከእናንተ በፊት የነበሩ ሰዎች ከእምነቴ ወደ ኋላ አልልም በማለቱ ምክንያት የጋለ ዘይት ውስጥ ይጨመር ነበር። በርሜል ላይ ዘይት ተንተክትኮ ወይም ተመለስ ወይም ጁስ ትገባለህ ይባላል። ወደ ኋላ እንዲገባ ላይ እያየ ከብረት የተሰራ ሙሽጥ መጥቶ ሙሉ ሰውነቱ ይፋቃል አጥንትና ስጋው እስኪታይ ድረስ። ይሄም ተደርጎ ከዲኑ ወደ ኋላ አይልም ነበረ። ሰብሩ ታገሱ ብለዋቸው ኢየምሰስኩም ቀርሑን ፈቀድ መሰል ቀውመ ቀርሑን ሚስለ ወቲልከ አልአያሙ ኑዳዊሉሃ በይነ ናስ። ቁስል ቢነካችሁ ብትቆስሉ ብትደሙ ሌሎችም ቆስለዋል ደምተዋል። ዱንያ እንዲሁ ናት። አንዴ መቅሰል አንዴ መሻር፣ አንዴ መደሰት አንዴ ማዘን። የተፈጠረችው እንደዚሁን ጥርት ብላ በደስታ ተሞልታ አታውቅም ዱንያ። አላህ እያንዳንዱ የሚያደርገው ነገር ምክንያት አለ። ከጥንት ጀምሮ እስከ ዛሬ ሙእሚን በኢማኑ ምክንያት ይፈተናል። አሁንም እስካለንበት ጊዜ ድረስ የተለያዩ የዓለማችን ሀገራት ላይ ክፍሎች ላይ በኢማናቸው በእስላማቸው ብቻ የሚሰቃዩ
የሚበደሉ የሚንከራተቱ የእንስሳት መብት ሁሉ በተጠበቀበት ይጠበቃል በሚባልበት ዘመን ላይ የእንስሳን ያክል እንኳ ሐቅ የሌላቸው አትጾሙም፣ አትሰግዱም፣ የፈለጋችሁትን አትለብሱም የሚባሉበት ሁኔታ በስታ ፍልስጤን ላይ፣ ቡርማ ላይ፣ የተለያዩ የአፍሪካ ሀገሮች ላይ፣ ህንድ ላይ፣ በስተመጨረሻ ሀገራችን ሐበሻ ላይ ሙስሊም በመሆኑ ብቻ ይሰቃያል። ሐቁ ይከለከላል፣ መብቱ ይገፋል። ለዚህ የሚያበቃ ነገር ምንም ተደርጎ ሳይሆን ሰዎች መልካም ስነ ምግባር እንዲላበሱ፣ የሰውን ሐቅ እንዲጠብቁ፣ ሐቀኛ እንዲሆኑ፣ ለሰው እንዲያዝኑ፣ ጎረቤትን እንዲያከብሩ፣ ምክር የሚሰጥባቸው መስጂዶች ሁሉ ሳይቀሩ ክብራቸው ይነካል፣ ይፈርሳሉ፣ ይነዳሉ። ወደ ኸይር ወደ መልካም ነገር የሚጣራው ቁርአን ክብሩ ይነካል። ይሄ ሁሉ እንዲሆን የሚያበቃ አንዳች ነገር ከመስጂድ ተገኝቶ ከቁርአን ተገኝቶ አይደለም። ጥጋብ ነው እንዲህ የሚያደርጋቸው ግፈኞችን፣ በዳዮች እኛንም ለመፈተን ጸጉራችን ለማየት ነው። ማንኛውም የስኬትን የጀነትን መንገድ የመረጠ ሰው እንደዚህ አይነት ነገሮች መንገዱ ላይ ሊኖሩ እንደሚችሉ ማመን ማወቅ አለበት። ለምን ሊል አይገባም። አዲስ ሊሆንበት አይገባም። እናንተ ብቻ አይደለም የተፈተናችሁት፣ ከእናንተ በፊት ያለፉ ሰዎችም ተፈትነዋል። አላህ ሳያውቁ ቀርቶ አይደለም፣ ወይም መንገድን ተሳስታችሁ አይደለም። የያዛችሁት መንገድ የእስላም የቁርአን መንገዱ ራሱ ነው። ነገር ግን ይህ መንገድ መጨረሻው ድል ጀነት ስለሆነ መጀመሪያ ላይ ያለፋል፣ ያደክማል፣ ያቆስላል። ትልቅ ሰው እንጂ አይዘልቅም መጨረሻውን ለማለት ነው። የኢስላሙ የቁርአኑ የዲኑ ጠላቶች ይሄን ሁሉ የሚያደርጉት የእስላም መስፋፋት፣ የእስላም ማማር፣ የእስላም መጽናት ሸይጣናቸውን አናዶት ነው። ትዕግስት አሳጥቷቸው ነው። ወይላ ሙስሊም ስላልሆንክ ብቻ ና ልግደልህ ብሏቸው ዘርፏቸው አጥቅቷቸው ሐቃቸውን ነክቶባቸዋል። ሙስሊም ለሄደበት ሁሉ ሰላም፣ ከሁሉም ጋር በሰላም ተግባብቶ መኖር የሚችል ቁርአን ይሄን አስተምሮት፣ ነቢዩ ይሄን አስተምረዋል። መካም ይሁን መዲና ላይ ተነኩ እንጂ መቼ ነኩ? ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች በሄዱበት ሀገር ተነኩ ተፈናቀሉ እንጂ መቼ አጠቁ? ጥቃት ሲያደርሱባቸው ነው ለራሳቸው የሚከላከሉት። ዲናቸውን እምነታቸውን በነፃነት ማካሄድ ሲከለከሉ ነው መብታቸውን የሚጠይቁት። ነቢዩ ከአይሁዶች ጋር መዲና ኖረዋል። ከክርስቲያን ጋር መልእክት ተላልከዋል። የታመመ ሙስሊም ያልሆነን ሰው ሄደው ጠይቀዋል። ለዚህ ሁሉ የሚያበቃቸው ኢስላም ላይ ሙስሊሞች ላይ ጉድለት ችግር ኖሮ ከኔ ውጪ ማንም ምድር ላይ አይኖር ስላሉ ቀድሜ ላጥፋቸው ብለው አይደለም። እነማ ሸይጣናቸው የእስላም መስፋፋት አናዶት ነው። የእስላም መጽናት ሰላም ነስቶት ነው። ያደረጉትን ቢያደርጉ የእስላምን ኑር ለመግታት ሌት ተቀን ቢጥሩ አይሳካላቸውም። ይደክማሉ፣ ይባክናሉ። አላህ ተባረከ ወተዓላ ዲነል ኢስላምን ኑር ብሎታል። ዩሪዱነ ሊዩጥፊኡ ኑረላህ፣ የአላህን ብርሃን ሊያከስሙ ሊያጠፉ ይፈልጋሉ። የአላህ ፍላጎት ብቻ ነው የሚሆን። እነሱ ቢፈልጉ ቢያደርጉ ቢወጡ ቢወርዱ በቀን በማታ በሀገር ውስጥ ከሀገር ውጪ ቢመካከሩ ሴራ ቢያሴሩ ወላሁ ሙቲሙ ኑሪህ፣ አላህ ተባረከ ወተዓላ ብርሃኑን ሙሉ ያደርጋል፣ ከዳር ያደርሰዋል። ቀንና ሌሊት የሚደርሱበት ሁሉ ስፍራ ላይ ኢስላም ይደርሳል። የሳር የግንብ ቤት ሁሉ ኢስላም ይገባል። ገጠር ከተማውን ያዳርሳል። የሚልፉት ልፋት ይበልጥ ኢስላምን ያስተዋውቃል እንጂ ኢስላምን ዝቅ አያደርግም። ግን አያውቁም እነሱ። ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን። ከሃዲያን አጋሪያን ቢጠሉም ጥላቻቸውን ይፋ ቢያደርጉም ጉድጓድ ቢቆፍሩም ስንት የተራበ ስንት የተቸገረ ስንት የታመመ እያለ ለሱ ድጎማ ማድረግ ትተው ኢስላምን ለማጥፋት ድጎማ ቢያደርጉም ወጪ ቢያደርጉም
ፀሐይን ማጥፋት እንደማይቻለው ሁሉ ኢስላምን ማጥፋት አይቻልም። የፀሐይ ብርሃን ያልተመቸው አይኑን ጨፍኖ ይደበቅ እንጂ ፀሐይን ለማስወገድ የሚሞክር ከሆነ አቅል የለም፣ ማንነቱን አያውቅም፣ እያበራ ያለው ምን እንደሆነ አያውቅም። ለን የضሩኩም ኢላ አዛ፣ እናንተን በዲናችሁ ምክንያት አዛ ሊያደርጓችሁ ይችላሉ እንጂ አዛ ከማድረግ የዘለለ ምንም ሊያደርጓችሁ አይችሉም ይላል። ይሄ የጌታዬ ቃል፣ ይሄ የአላህ ቃል። ያደረጉትን ያድርጉ፣ ለጊዜው ማሳቀቅ ብቻ ነው፣ ለጊዜው ማሳመም ብቻ ነው። ትልቁ ግባቸው ኢስላም የሚባል እምነት እንዳይኖር፣ ሙስሊም የሚባል ሰው እንዳይኖር ነው። ይሄ መቼም አይሳካላቸውም። ትንሽ ትንሽ አዳ ያደርጓቸው። በተለያየ መልኩ አዳ ትደረጋለህ፣ አዳውን ትችላለህ። ይሄንም አዳ ቻለው። የግል ህይወትህ ላይ ዱንያዊ ህይወትህ ላይ ችግር ሙሲባ ሲደርስብህ እንደምትችለው በዲን በኩል የሚመጣውን ሙሲባ ቻል። እነሱ ከአዳ ከማሳቀቅ አልፎ አልፎ ከማስደንገጥ በዘለለ ማድረግ የሚችሉት ማሳካት የሚችሉት ነገር የለም። ثم لا ينصرون ያንገቱ መጨረሻ እንዲህ ነው። ያደረጉትን ያድርጉ፣ እናንተን ያሸማቁ፣ ያሳቅቁ፣ የቻሉትን ያክል ይግደሉ፣ ይሰሩ። ያደረጉትን ቢያደርጉ መጨረሻ ላይ ድል አያገኙም። وأنتم الأعلون إن كنتم مؤمنين ትክክለኛ ሙእሚኖች ከሆናችሁ የበላዮች እናንተ ናችሁ ይላል። ይሄ ጌታ ይቃል። ከዚህ የበለጠ የሚያጽናና የሚያረካ ነገር የለም። ወላ ተሂኑ አትድከሙ፣ ወላ ተሕዘኑ በሆነው በተፈጸመው ነገር አትዘኑ፣ ሞራላችሁ እንዳይነካ። ወአንቱሙል አዕለውና ለጊዜው አንዳንዴ ዝቅ ልትሉ ትችላላችሁ እንጂ አንዳንዴ ልትሸነፉ ልትጎዱ ትችላላችሁ እንጂ ወአንቱሙል አዕለውና መጨረሻ ላይ የበላዮቹ አሸናፊዎቹ እናንተ ናችሁ። መቼ? ኢን ኩንቱም ሙእሚኒን ትክክለኛ አማኞች ከሆናችሁ ይላል። ዋስትናችን የበላይነት ማረጋገጫችን ኢማናችን፣ የቂናችን፣ ተወኩላችን፣ ተውሂዱን፣ ሱናውን፣ ዒባዳውን አጠንክሮ መያዙን። በመሳሪያ በቁጥር ብዛት አይደለም የበላይነትን ታገኛላችሁ አላህ ያለው። ብቸኛ ያስቀመጠው ሸርጥ ኢን ኩንቱም ሙእሚኒን፣ ሌሎች ሰበቦችን ከማድረስ ጋር አትታክቱ፣ አትዘኑ፣ አትደናገጡ፣ ሞራላችሁ አይነካ፣ አትደንግጡ። እናንተ ናችሁ የበላዮች ሙእምን ከሆናችሁ። በተወሰነ መልኩ ኢማን ጎድሎንም ነው ፈተናዎች የሚበዙት፣ ፈተናዎችም የሚከብዱ። ሙእምን እስከሆናችሁ ኢማን አልእስላም እስካለቀቃችሁ ድረስ የበላይ ናችሁ ይላል። የመርህ የበላይነት፣ የአቋም የበላይነት፣ የግብ የበላይነት። ዱንያ ላይ ምኖረው ምሰግደው ምጾመው ሐጅ ማደርገው ላኢላሃ ኢለላህ ምለው ለዲኔ ዋጋ ምከፍለው ጀነት ፈልጌ ነው። ያን መንገድ እስካለቀቅከው ድረስ የበላይነት አሸናፊ። ምንም ቢያደርጉ የእስላምን መስፋፋት ሊገቱ ብርሃኑን ሊያጠፉ አይችሉም። ትልቅ ጋራን አንድ በግ በቀንዱ የወጋ እየሸረሸረ እያፈረሰ አስወግዳለሁ ቢል ቀንዱ ተሰብሮ ጭንቅላቱ ተፈንክቶ ይመለሳል እንጂ አንድ በግ አንድ ጋራን ሊያፈርስ አይችልም። ኢስላምን 100 ሚሊዮኖች ተሰብስበው ላፍርስ ቢሉ ላጥፋ ቢሉ አይችልም። ኢስላም የአላህ ብርሃን ነው። መስመሩን የዘረጋው አላህ ነው። ውብ ያደረገው እሱ ነው። የሚጠብቀውና የሚከላከልለት እሱ ነው። እኛ ስራችንን እየጠበቅን ከእስላም ተጠቅመን ምናልፍ ሰዎች ነን። የመጠበቅ ግዴታ አለብን። ምንጠብቀው ዲኑን በማወቅ በመተግበር ያዘዘንን በማድረግ የከለከለንን በመተው የኛ ኃላፊነት ይሄ ነው። አንድ ብለው ነቢዩ አለይሂ ሰላቱ ወሰላም ዳዕዋ ማድረግ ከጀመሩበት ጊዜ ጀምሮ ማናቸውም አላረፉ። ተፈራርቀዋል፣ ተረባርበዋል። በገንዘብ በጉልበት ነቢይን አለይሂ ሰላቱ ወሰላም ከዓላማቸው ወደ ኋላ ለማስባል ወደ ኢስላም መጣራትን ለማስቆም ሙከራ አድርገዋል። ሁሉም ጠፍተዋል። ኢስላም ግን እንደበራ ነው ያለ። ገንዘባቸውን እስላምን ለማጥፋት ለመግታት ወጪ ያደርጋሉ፣ ነገር ግን ይሸነፋሉ ይላል። ያደረጉትን ያድርጉ፣ ዕጣ ፈንታቸው መሸነፍ፣ መዋረድ፣ ማፈር፣ መክሰር። ይበልጥ እስላምን ማስተዋወቅ ነው። እስላምን ያስገኘው እየጠበቀው እያስፋፋው ያለው
ፀሐይን ሰማይ ላይ ተክሎ ዓለምን እንድታበራ ያደረገው ጌታ አላህ። ፀሐይ ዓለምን በሙሉ እንደምታበራው ኢስላም ዓለምን በሙሉ ያበራል። የፀሐይ ብርሃን ያልተመቸው ራሱ ዞር ይበል እንጂ ፀሐይን ዞር ማድረግ አይችልም። ይደበቅ ከራሱ ጥላ ይፍጠር እንጂ አላህ የፈጠረውን ፀሐይ ማስወገድ እንደማይችል ሁሉ አላህ ተባረከ ወተዓላ ለሰው ልጆች በሙሉ የመረጠውን የነቢያት ሁሉ ሃይማኖት ያደረገውን ኢስላምን ቢረባረቡ ያደረጉትን ቢያደርጉ ሊያጠፉት አይችልም። ኢስላም ዝም ከተባለ ይስፋፋል፣ ይለጠጣል። ፀሐይና ብርሃን ቀንና ሌሊት ከደረሱበት ሁሉ ይደርሳል ዝም ሲባል ካልተነካ። ከነካኩት ግን ይጸናል፣ ይጠነክራል። ጠንካራ መሰረት ያለው የተተከለ ነገር ሲነቀንቁት ጥንካሬውን ያሳያል፣ ይጸናል። እስላም እንደዚህ ዝም ካሉት ይስፋፋል፣ ይደርሳል፣ ይዳረሳል። ከነካኩት ደግሞ ወደ ታች ጥንካሬ ይጨምራል። ያላቸው አማራጭ እስላምን ተቀብሎ መኖር ካልሆነ ደግሞ የራሳቸውን መንገድ መሄድ ዝም ማለት ነው። የሚሻላቸውና የሚበጃቸው ግን ተቀብሎ በጥላው ስር መኖር። ሶስተኛና አራተኛ አማራጭ መፈለግ ግን ራስን መጉዳት። እስላምን አይጎዱት፣ አላህን አይጎዱት፣ ሙእሚኖችን ሊጎዷቸው አይችሉም። ቢበዛ የዱንያ ህይወታቸውን ቢረብሹን። ሙእምን ዱንያ ቋሚ መኖሪያው አይደለችም፣ ያውቃል። የኢማንን መንገድ በመምረጡ እንደሚፈተን እንደሚሰቃይ ያውቃል። በዚህ መሃል በፈተና በሙሲባ ጊዜ የሚደርሱ ሙሲባዎች ህይወታቸውን የሚያጡ፣ አካል የሚጎድልባቸው፣ የሚቆስሉ እነሱ ላይ በሚደርሰው ውስጣችን ላይ የሚሰማን ሐዘን፣ ህመም ጥቅም አለ። ላዩን ስናየው ጉዳት ቢመስለንም የቲም ቢበዛም አካል ጉዳተኛ ቢበዛም የሚያሳምሙ ዜናዎችን በሰማን ቁጥር ብንታመመም ነገር ግን ኸይር ነው፣ መልካም። አንድ ነገር ልጠሉት ትችላላችሁ፣ እሱ ለእናንተ መልካም ነው፣ አላህ ያውቃል እናንተ አታውቁም ብሎናል። ነቢያት ቆስለዋል፣ በመጋዝ ተገዝግዘዋል፣ በእሳት ተቃጥለዋል። አማኞቻቸው ምድር ጠባቸዋለች። ሙሳ ሆይ አንተ ከመምጣትህ አንተን ከመከተላችን በፊትም አንተ ነቢይ ሆነ አንተን ከተከተለን በኋላም አዛ ተደረገን፣ ተሰቃየን ብለዋቸዋል። አምኖ ያልተሰቃየን የዱንያ ሐል ይሄ ነው። ወሊየዕለመ አላሁ አለዚነ አመኑ። የኡሑድ ዘመቻ ቀን ላይ እንድትፈሩ እንድትደናገጡ ከእናንተ ውስጥ ከፊሎች እንዲሞቱ ሌሎች እንዲቆስሉ የተደረገው ለምክንያት ነው። ሊየዕለመ አለዚነ አመኑ፣ ትክክለኛ አማኞችን አላህ በተግባር ሊለይ ፈልጎ ነው። ወየተኺዘ ሚንኩም ሹሃዳ፣ ከእናንተ ውስጥ ደግሞ ሸሂዶችን መርጦ ሊያወጣ ፈልጎ ነው። ለዲናቸው ምክንያት ተገድለው ተሰውተው የጀነት የክብር እንግዳ የሆኑ ሰዎችን ማውጣት ፈልጎ ነው፣ ማንሳት ፈልጎ ነው። በእነሱ መሞት፣ በእነሱ መቁሰል፣ በእነሱ መጉደል ምክንያት ደግሞ ወሊዩመሕሲሰ አላሁ አለዚነ አመኑ፣ አማኞችን ከወንጀላቸው ሊያጠራቸው፣ ወየምሐቀል ካፊሪን፣ ካፍሮች ጥፋታቸው በዝቶ በደላቸው በዝቶ የሆነ ሰዓት ላይ አላህ ሊይዛቸው ፈልጎ ነው የሚያደርገው። እነዚህ አይነት ሙሲባዎች ሲበዙ የተገደሉ በዲናቸው ምክንያት የሞቱ አላህ ሸሂድ ሊያደርጋቸው ፈልጎ ነው። ሸሂድ መሆን ከሆነ ሺህ ጊዜ ልሞት። ነቢያችን ሰለላሁ ዐለይሂ ወሰለም የኡሑድ ቀን ምሽት ላይ ምን ነው ከተሳፈሩት አብሬ በተሳፈርኩ ብለዋል። ኡሑድ ዘመቻ ላይ የሞቱ ሰዎችን ታሪክ አላህ ቁርአን ላይ ሲነግራቸው በዲን ምክንያት መሰዋት መሞት ያለውን ማዕረግ ሲያዩ እንደው ለወንድሞቻችን ዱንያ ላይ ላሉት ይሄ ያለንበትን ጸጋ ሄደን በነገርናቸው ባሳወቅናቸው እኔ እነግርላችኋለሁ አለ አላህ ተባረከ ወተዓላ። እነዚያ በአላህ መንገድ በዲን ምክንያት የተሰዉ የተገደሉ ሙታን እንዳይመስሉ የሞቱ እንዳይመስሉ። ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢሊላሂ አምዋታ በል አሕያእ፣ ሕያው ናቸው። ዒንደ ረቢሂም ዩርዘቁን፣ ቤታቸው አላህ ዘንድ እየተመገቡ ነው የጀነትን ፍራፍሬ። ነፍሳቸውን በእርግብ መሰል ተንቀሳቃሽ ውስጥ አድርጓት ጀነት ላይ እየበረሩ የጀነት ፍራፍሬን የበሉ ዛፎች ላይ ያረፉ መጨረሻ ላይ ከዓርሽ ስር
የተሰራ የወርቅ ፋኖስ አለ። መጨረሻ ላይ የሄዱ እዛ የወርቅ ፋኖስ ላይ ነው የሚያርፉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምን ትመኛላችሁ ይባላል። ምን የምንመኘው ነገር አለ? ጀነት ላይ እንደፈለገን እየበረረን ጀነትን እንድጎበኝ ከፍራፍሬዎቿ እንድንበላ አድርገህን የለ እንዴ? አይ ተመኙ፣ አንድ ምኞትማ ነገሩን ላሳካላችሁ ሲባሉ እንግዲያውስ ወደ ዱንያ መልሰንና ዳግም ባንተ መንገድ ተገድለን እንምጣ ይላሉ። ይሄ እንኳ አይሆንም ይላቸዋል አላህ ተብሎ إذا يتقدروا أحياء عند ربهم يرزقون الله ዘንድ ሕያው ናቸው። ዱንያ መከራ ስቃይ የተሞላበት ህይወት ተቋርጦ ከስጋት ከመከራ የጠራ በደስታ የተሞላ ህይወት እያሳለፉ ነው። ላኢላሃ ኢላላህ በማለታቸው ለአላህ በመስገዳቸው እስከተገደሉ ድረስ አላህ ጥሎ አይጥላቸው። ጀነት እንኳን መጣችሁ ትላቸዋለች። የፈሰሰው ደማቸው የጀነት ሽቶ ይሆንላቸዋል። አላህ በሰጣቸው ጸጋና ክብር ይደሰታል። ከነሱ በኋላ በዲናቸው ምክንያት ተገድለው የሚመጡ ሰዎችም የሚጠብቃቸውን ክብር እያሰቡ ይደሰታል። ويستبشرون بالذين لم يلحقوا بهم من خلفهم ألا خوف عليهم ولا هم يحزنون يستبشرون بنعمة من الله وفضل وأن الله لا يضيع أجر المؤمنين የአማኞችን ምንዳ አላህ ከንቱ እንደማያደርግ በማወቃቸው ይደሰታል። ከነሱ በኋላም በዲን መንገድ ተሰውተው የሚመጡ አኺራ ላይ ስጋት፣ ጭንቀት፣ ፍርሃት እንደማይኖርባቸው በማወቃቸው ይደሰታል። ይሄን ያለንበትን ጸጋ እንደው ማን ባደረሰላቸው ታች ምድር ላሉ ሙእሚኖች በዲን ምክንያት ለሚፈተኑት ባሉ ጊዜ እኔ አደርሳለሁ አለ አላህ ተባረከ ወተዓላ። ሱረቱ አሊ ኢምራን ላይ አንቀጾች ወረዱ። ነቢ ይሄን ባነበቡ ጊዜ ትናንት ከተሳፈሩት ጋር አብሬ በተሳፈርኩ አሉ ነቢ ሰለላሁ ዐለይሂ ወሰለም። ተገድለው ከሄዱት ጋር በሄድኩ አሉ። ስለዚህ በእምነቱ በዲኑ ምክንያት የሚገደል ተከበረ እንጂ አልተገደለም። የተገደለው ገዳዩ ነው። የሰው ክፉ አማኝን የሚገድል ሰው ነው። ከማንም በላይ ራሱን ጎጂ አማኝን የሚገድል አማኝን የሚያሰቃይ። ስለዚህ ይህ ላይላዩ ጉዳት ቢመስለም ውስጡ ግን ኸይር ነው፣ ኒዕማ ነው። አማኞችን አላህ በጀነት በሸሃዳ ሊያከብር ፈልጎ ነው። እኛ ደግሞ በደነገጠን ባዘነን ቁጥር አጅራችንን ከፍ ሊያደርግ ወንጀላችንን አጥቦ ሊያስወግድ ፈልጎ ነው። ትክክለኛ አማኝና አስመሳይ አጭበርባሪ እንዲለይም ፈልጎ ነው። ሙጅሪሞች ጥፋታቸው ጁርማቸው በዝቶ አኼራ ላይ ቅጣታቸው እንዲበዛባቸው ተደርጎ አላህ ተባረከ ወተዓላ በዳይን ለቀቅ ያደርግለታል። አውቆ ዘም ይለዋል። ሲይዘው ግን አያያዙ ብርቱ ነው። እነዚያ አማኞችን በኢማናቸው በማመናቸው ምክንያት የፈተኑ በሳት ያቃጠሉ ከዛም ሳይቶብቱ የሞቱ አላህ ዘንድ አሳማሚ የሚያቃጥል የጀሃነም እሳት አለላቸው ብሏል። ሁለቱም ዓለም ላይ እንደፈለጉ መሆን የለም። እዚህ እንደፈለገ የሆነ አኼራ ላይ ያዛል። እዚህ ለአላህ ብሎ የተሰቃየ አኼራ ላይ ይረካል። በዲን መንገድ መሰቃየት ያለውን ማዕረግ ስላዩ ነው አኺራ ከሄዱ በኋላ ልመለስ ያለ ሐዲስ ላይ እንደተነገረው ሞተው አኺራ ሄዱ አላህ ዘንድ ትንሽም ብትሆን ኸይር ያለችው ሰው ወደ ዱንያ መመለስን መቼም አይመኝም። ከሞቱ ሰዎች ውስጥ ወደ ዱንያ መመለስ የሚመኝ አንድ አይነት ሰው ብቻ ነው። ፊ ሰቢልላህ በዲን ምክንያት የተገደለ ሰው ብቻ። ለአላህ ብሎ ለዲኑ ብሎ የቆሰለ የተገደለ በዲኑ ምክንያት መገደሉ፣ መቅሰሉ፣ መሰቃየቱ የሰጠውን ማዕረግ ሲያይ ይሄማ ማደግ አለበት፣ ከዚህ በላይ ማግኘት አለብኝ፣ ስለዚህ ወደ ዱንያ ሄጄ በተደጋጋሚ ልገደል ብሎ የሚመኝ በዱንያ ወጥቶ አኺራ ሄዶ ጀነት ከገባ በኋላ ወደ ዱንያ መምጣት የሚመኝ በዲኑ ምክንያት የተገደለ ሰው ብቻ። የተገደሉት የቆሰሉት ጀሃነም ያገኙት ሁሉ ልቡ የቆሰለ እስላም ተነካ፣ ሙስሊሞች ተነኩ፣ የእስላም ክብር ተደፈረ፣ የአላህ ቤት ነደደ፣ ቁርአን ተዋረደ፣ ሙስሊም ሴት በሂጃቧ ምክንያት ተሰቃየች፣ ታሰረች፣ ተገረፈች፣ ተደፈረች ይባል በየጊዜው ልብህ በቀስት ይወጋል። አካሉ በቀስት ተወግቶ የሞተው አጅር እንደሚያገኘው ኢስላም ሙስሊም ሲነካ ልብህ መድማቱ በሐዘን ቀስት መወጋቱ ላንተም ትልቅ አጅር ትልቅ ፈተና ነው። አዑዙ ቢላሂ ሚነ ሸይጣኒ ረጂም إن الذين فتنوا المؤمنين والمؤمنات ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم.
الحمد لله حق حمده والصلاة والسلام على نبيه وعبده وعلى آله وصحبه وجنده وسلم تسليما كثيرا أما بعد እንደዚህ አይነት ሙሲባዎች ፈተናዎች ሲፈራረቁ ሙስሊም ሙእሚን ከኔ ምን ይጠበቃል ምን ባደርግ ነው የሚሻለው ሊል ይገባው። በመጀመሪያ ደረጃ እንደዚህ አይነት ሙሲባ ፈተና በላ ሲፈራረቅ ሲበዛ የመጀመሪያው ከሙእሚን የሚጠበቅ ነገር ሶብር ነው፣ ትዕግስት ነው። ቀደም ሲል በተነበበ አንቀጽ ላይ ወለቀድ ኩዚበት ሩሱሉ ሚን ቀብሊክ ፈሰበሩ ዐላ ማ ኩዚቡ ወኡዙ ሐታ አታሁም ነስሩና። የአላህ ድል እስኪመጣ ድረስ አላህ ውሳኔውን እስኪወስን ድረስ መፈተን አይቀርም፣ መሞከር አይቀርም። ዝም የሚለው ትዕግስቱ የሚበዛው አላህ ተባረከ ወተዓላ አጥፊዎችን ወዲያው የማያጠፋቸው ቀደም ሲል ለተጠቀሰው ሒክማን ሸሂዶችን ሊመርጥ ፈልጎ ነው። እኛ በፈተናችን በልባችን ቁስልና ህመም ልክ አጅር እንድናገኝ ፈልጎ ነው። የጀሃነም ማገዶ የሆኑ ወንጀለኞች ወንጀላቸው በዝቶ በዛው ልክ እንዲቀጡ ሊያደርግ ነው። ከዚህ እስከዛ ሶብር ልናደርግ ይገባል። በቀደር ልናምን ይገባል። ወማ አሷበኩም የውመ ልተቀል ጀምዓን ፈቢኢዝኒላህ። ሁለቱ ቡድኖች የተገጣጠሙ ቀን የደረሰባችሁ ስቃይ መከራ አላህ ተባረከ ወተዓላ ፈቅዶት ነው። አስመሳዮች ተጭበርባሪዎች ከትክክለኛ አማኞች እንዲለዩ፣ ሙእሚኖችን ከወንጀላቸው ሊያጠዳ ወንጀል ከሌለባቸው ደረጃቸውን ከፍ ሊያደርግ ፈልጎ ነው ይሄን ያደረገው ይላል። ሸሂድ መውሰድ ይፈልጋል። አማኞችን ወንጀላቸውን ማራገፍ ይፈልጋል። ስለዚህ ለኸይር ነው ብለን ሶብር ልናደርግ በቀደር ልናምን ይገባል። ወከዛሊክ የነቢና የሰሓቦችን የመካ ህይወት ታሪክ ሁኔታ ማስተዋል ልብ ማለት ይገባል፣ ይጠቅመናል። 13 ዓመት ሙሉ መካ ሲኖሩ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር የሚኖሩት? አማኞች ሰሓቦች እንዴት ነበር የመካ ህይወታቸው ያለፈው? በገዛ በትውልድ ሀገራቸው ራሳቸው በገነቡት ሀገር ምናልባትም ያጎት የአክስት ልጆቻቸው ወንድሞቻቸው ሲበረቱባቸው፣ ሲያሰቃዩአቸው፣ መግቢያ ሲያሳጧቸው እንደ ወንጀለኛ እንደ ሽፍታ እንደ ነፍስ ገዳይ ቤት ውስጥ በሰንሰለት በካቴና አስረው ሲያሰቃዩአቸው ቆይተዋል። በዚህ ሁኔታ ላይ በስቃይ መንገድ ላይ ሞተዋል። ታግሰው መጨረሻ ላይ በሰላም መኖር የቻሉ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ያሲር፣ ዐማር፣ ሱመያ ሲሰቃዩ ባዩ በሰሙ ጊዜ ሶብረን አለ ያሲር። የያሲር ቤተሰቦች ሆይ ሶብር አድርጉ፣ ታገሱ፣ ቀጠሯችን ጀነት ላይ ነው ብለዋቸው ከዚህ ውጪ ማድረግ የሚችሉት ነገር አልነበረም። ሌሎችም ተሰቃይተዋል። ጠንከር ያለ ቤተሰብ ያላቸው የተከላከላላቸው ተገኝተዋል። በገንዘብ ተገዝተው ከባርነት ነፃ እንዲወጡ የተደረጉ ተገኝተዋል። እነ ቢላል፣ እነ ዚኒራ፣ ሌሎችም አቡበክር ስዲቅ አላህ የመረጣቸው ያደላቸው ሰዎች በእምነታቸው ምክንያት ብቻ ታስረው የተሰቃዩ፣ የተገረፉ፣ የቆሰሉ፣ የደሙ ገዝተው ነፃ አውጥተዋቸዋል። ያሲር እና ሱመያ በዚሁ የስቃይ መንገድ ላይ ሞተዋል። አለቃው በብረት ቀጥቃጭነት ታሰራው የነበረው ሱሐቢ ኸባብ ብረት ለማቅለጥ ያጋለው እሳት ላይ ልብሱን አውልቃ ጥለዋል። በነቢይ በማመኑ ብቻ ሙስሊም በመሆኑ ብቻ ከዛ እሳት ላይ አንስተው ስቃዩ እንዲበረታበት የጎተቱ ሲወስዱት መጨረሻ ላይ እሳቱ የጠፋው ሰውነቱ ውስጥ ያለ ስጋ ነው እሳቱን ያጠፋላቸው። በዚህ መልኩ ተሰቃይተዋል የመካ ሰዎች። ይህ ሁሉ ሲሆን መፍትሄያቸው ሶብር ነበር፣ ትዕግስት ነበር፣ የአላህን ፈረጅ የአላህን ውሳኔ መጠበቅ ነበር። መዲና ከሄዱ በኋላ አቅም አግኝተው ተፈቅዶላቸው ለራሳቸው ተከላክለዋል ሸሪዓ በሚፈቅደው መልኩ።
የተለያዩ የሲራ አዋቂ ሊቃውንት እንደሚሉት በየትኛውም ዘመን ላይ ደከም ያለ ሁኔታ ላይ የሚገኝ አቅም ስልጣን የሌለው አማኝ ነቢዩ ዓለይሂ ሰላቱ ወሰላምና ሱሐቦች በመካ ቆይታቸው የተከተሉትን የትዕግስት መንገድ ነው መከተል የሚገባው ብለዋል። እነሱ መካ ላይ ተሰቃይተው ያገኙትን ምንዳ አላህ ይሰጠዋል። ማንም እንደ ሱሐባ ባይሆንም የልፋቱን የድካሙን የስቃዩን ልክ አላህ ይሰጠዋል፣ ይከፍላል። ወከዛሊክ ዱዓ ልናበዛ ይገባናል። ትክክለኛውን ዱዓ፣ ቋሚውን ዱዓ፣ ከትክክለኛ አማኝ ልብ የሚፈልቅን ዱዓ፣ የላይ ዱዓ ሳይሆን በጣቶች ጫፍ ለሰከንዶች እንደዚህ ተደርጎ የሚለምን ዱዓ ሳይሆን ሐላል የሚበላ ሐላል የሚለብስ ሐላል የሚጠጣ አላህን የሚፈራ አላህን የሚወድ ሰው እጁን አንስቶ አላህን ከለመነው አላህ አያሳፍርም። ዱዓ የመጨረሻው መሳሪያችን አይደለም፣ የመጀመሪያው መሳሪያችን፣ ዋናው መሳሪያችን። ሌሎች መሳሪያዎች የሚጠቅሙትም ዱዓ ከታከለበት ነው። ሌላ መሳሪያ ስናጣ አይደለም ዱዓ የምናደርገው። የመጀመሪያው መሳሪያ ዱዓ። አዕዘሙ ሲላሑል ሙእሚኒ ዱዓኡ፣ የሙእምን ትልቁ መሳሪያ፣ ርቀት ማይገድበው መሳሪያ፣ ሁሉም ሊጠቀመው የሚችል መሳሪያ የዱዓ መሳሪያ ነው። ነገር ግን እኛ እንንቀዋለን። በጣም ያሳዝናል። ብዙዎቻችን የዱዓን መሳሪያ እንንቀዋለን፣ ትተነዋል፣ ፈሪነት አድርገነዋል፣ ሞኝነት አድርገነዋል። ትክክለኛና የተሟላ ዱዓ አናደርግም። ዱዓ አድርጉ ተብለን ስንመከርም እንቆጣለን። እስከ መቼ ዱዓ እንላለን? እስከ መጨረሻው ዱዓ። ነቢያችን ሰለላሁ ዐለይሂ ወሰለም ጦር ሜዳ ላይም ሙጃሂዶችን አሰልፈው ዱዓን ያደረጉት። ትልቁ ጂሃድ ትልቁ መሳሪያ ዱዓ ስለሆነ ነው። ሙጃሂዶችን ተዋጊዎችን ካሰለፉ ቦታ ካስያዙ በኋላ የለበሱት ኩታ እስኪወድቅ ድረስ እጃቸውን ወደ ላይ አንስተው አላህ ሆይ ቃልህን ሙላልኝ፣ እነዚህን ጠላቶች አጥፋለኝ ብለው ጋቢያቸው ሲወድቅ አቡበክር ሲዲቅ አንስተው ያለበሷቸው ያ ረሱላህ ይበቃሃል፣ ጌታህ ላይ ጭንቅ ካልክ ይሰጥሃል ቃል የገባልህን ብለዋቸው። ከዛ በኋላ አፈር አንስተው ወደ ጠላት ፊት ሲወረውሩ ትንሿ በአንድ መዳፍ የተዘገነች አፈር ከሁሉም ጠላቶች ከሺህ በላይ ከሆኑ ጠላቶች ፊት ደርሶ አይናቸው ውስጥ ገብቶ አይናቸውን ያሹ ከሰማይ መላኢካ ወርዶ ተረሽነዋል። ይሄ ዱዓ መሳሪያ ነው። ይሄ ዱዓ አሁንም አለ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ፣ እኔ ቅርብ ነኝ ብሏል። እኛ ነን ወደ አላህ መቅረብ ያልቻልነው። መጥፎ ስራችን ነው የዱዓ ድምፃችንን ያፈነው፣ ወደ ሰማይ እንዳይወጣ ያደረገው። ሐራም እየበላን ሐራም ያበላን፣ ጉቦ እየበላን ያበላን፣ ሪባ ላይ እየተዘናጋን፣ አይናችን ሐራም እያየ እርስ በርሳችን እየተባላን ዱዓችን ወደ ሰማይ መውጣት አልቻለም። ሲጀምርም የጠላት መጫወቻ የመሆን አንዱ ሰበብ ወንጀል መብዛቱ፣ የእምነት መድከም። ስለዚህ በእንደዚህ አይነት ሙሲባ ፈተና ጊዜ ዱዓ ልናበዛ ይገባል። የመጀመሪያውን የመጨረሻውን መሳሪያ ዱዓ ብቻ እንደሆነ አድርገን ልናስብ ይገባናል። ሌሎችን ሰበቦችን ከማድረስ ጋር ዱዓው የአንድ ሳምንት የአንድ ቀን መሆን የለበትም። የዘውትር ዱዓችን ሊሆን ይገባል። اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين ያለን ዘውትር ሁሌ ዱዓ ልናደርግ ይገባናል። ነገር ግን አይደለም እስላምን ሙስሊሞችን ብዙዎቻችን ነፍሳችን ረስተን ለራሳችን ለነፍሳችን እንኳን ዱዓ እናደርግ። ሲያመን ስናጣ የሆነች ሙሲባ ነካ ስታደርገን ነው ዱዓ ትዝ የሚለን። ከኛ የሚጠበቀው ሁሌ በቋሚነት ዱዓ እንድናደርግ፣ በመሸ በነጋበት በሰገደም። ወከዛሊክ ተስፋ ከመቁረጥ መጠንቀቅ ያስፈልጋል። ኢብሊስ ሸይጣን ሰራዊቶቹ እኛን ተስፋ ማስቆረጥ ነው የሚፈልጉት። በዚህ ዘመን በዚህ ሀገር ሙስሊም ሆኖ መኖር አይቻልም፣ ከእንግዲህ ነገሩ ከብዷል እንድንል ነው የሚፈልጉት። ይሄን ልናደርግ እጅ ልንሰጥ አይገባል። በተነካካን ቁጥር ይበልጥ ልንጠነክር ይገባል። ውስጣችን ላይ ያለውን የኢማን ኑር ብርሃን ልናበራው ይገባል። ከቁርአን ፀሐይ ከሱና ፀሐይ የተወሰደ ብርሃን ነው። በሙእሚን ልብ ውስጥ ያለው የኢማን ብርሃን ፀሐይን የፈጠረው ጌታ አላህ የፈጠረው ብርሃን ነው። ሊያጠፋህ የሚፈልገን ሰው በኢማን ብርሃን አጥፋው።
ከአቋሙ ወደ ኋላ እንዲል አድርገው። ጋራ አይገፋም። ሙእሚን በኢማኑ ከጋራ በላይ ጠንካራ ነው። የተደረገው ቢደረግ ፈተናው ቢበዛ ቢከመር ቢቆለል ሊበገረን አይገባም። ምን መከራ ፈተና ቢበዛ ዳሩ መጨረሻው ህይወት ማጣት፣ ነፍስ ማጣት። ነፍሴ የአላህ ናት የኔ ያለችው። ሙእሚኖች ነፍሳቸውን፣ ህይወታቸውን፣ ገንዘባቸውን፣ ንብረታቸውን ለአላህ ሰጥተዋል። እዚህ የፈተናው ዳር መጨረሻው ማብቂያው ነፍስ ናት። ነፍሴ ድሮም የአላህ ናት። እሱን የሰጠኝ በፈለገ ጊዜ ይወስዳታል። በዲኔ ምክንያት ደግሞ እሷን ማጣቴ ለእኔ ኸይር ነው፣ ክብር ነው። የጎዱ መስሎ ጠቀሙኝ እንጂ የተጎዱት ራሳቸው ናቸው። ስለዚህ አካሌን ስጋዬን ፊሰቢልላህ ከሆነ የቆራብጡት አንዴ አይደለም ሺህ ጊዜ። ነፍሴን ትውጣ ፊሰቢልላህ። ነገር ግን ለዚህ እኔ ሰበብ መሆን የለብኝም። ይሄን መምረጥ የለብኝም። ይሄን የፈተና መንገድ መምረጥ የለብኝም። ከመጣ ከተከሰተ ግን እኔ አለሁ፣ ዝግጁ ነኝ። የሚመጣውን ፈተና ሁሉ እቀበላለሁ፣ እችላለሁ። በአላህ እገዛ ለአላህ ተብሎ የሚደርስ መከራ ፈተና በሙሉ ጣፋጭ ማር ነው። ከሰሐቦች መሃል አንዱን ሙሽሪኮች እያሰቃዩት አንተን ለቀን ሙሐመድን ብናሰቃይ ምን ይመስልሃል ብለው ጠይቀውታል። ሙሐመድ ቤቱ ላይ ሆኖ እሾህ እንኳን እንዲወጋው አልፈልግም ብሏቸዋል። ይህ ጽናት ጥንካሬ ነው፣ ብርታት። ቢላል ጠራራ ፀሐይ ላይ ተጥለው ታስረው እየተገረፉ እየተሰቃዩ ግመል ቢደበደብ ማይችለውን ድብደባ እየቻሉ ቋጥኝ ደረታቸው ላይ ተጥሎባቸው ትንፋሻቸው አሐድ ብቻ ሲሆን ጽናት ነው። ከሳቸው ከቢላል የጠየቁት እኮ ኢስላምን ስደብ ብቻ ነው፣ እንለቅሃል፣ ከዚህ ትገላገላለህ፣ እስላምን ስደብ፣ አላህን ስደብ፣ ሁበልበል ብቻ ነው። ሌላ የተጠየቁት ነገር የለም። ተስፋ ቆርጠው ክንዳቸው ዝሎ ተፈራርቀው አሰቃይተው አድምተው ዱላ ያላረፈበት ሰውነት አልነበራቸው። ሰው ላይ ይሄን አያደርግም። ነገር ግን ለእስላም ያላቸው ጥላቻ እዚህ ደረጃ አድርሷቸዋል። ሙእምን ብረት ነው፣ ከብረትም በላይ ነው። አሳይተዋቸዋል። ቢላል ለቀናት ያሰቃይቷቸው ቆይታ እንዴት ቻልከው ይሄን ሁሉ ሲባሉ የኢማኑን ጣዕም በኢማን ምክንያት ያረፈብኝ ካለው ዱላ ህመም ጋር ስቀላቅለው የኢማኑ ጣዕም በልጦ ያኛውን አስረሳኝ ብለዋል። ይሄ ነው ጽናት፣ ይሄ ነው ትክክለኛው ኢማን። ትንሽዬ ንፋስ ስትነካን፣ የፈተና እንፋሎት ስትነካን እየተብረከረከን እየወደቀን ለምን እያለን አላህን እየወቀሰን ነው። ኢማን ስላልገባን የፈተናን ምስጢር ስላላወቀን ነው። አምነናል በማለት ብቻ ጀነት መንገባ ስለመሰለን ነው። ተስፋ ቆርጠን ጠላት ልብ እንዲሰማው ልናደርግ አይገባም። ልንጸና ልንበረታ ይገባናል። ወከዛሊክ ትክክለኛውን ኢስላም በቃልም በተግባርም ማስፋፋት ይጠበቅብናል። በእንዲህ አይነት ሙሲባ ፈተና ጊዜ ከመከላከያዎች ከመድኃኒቶች አንዱ ትክክለኛውን ኢስላም ማንጸባረቅ፣ ማስፋፋት፣ መተግበር፣ በጋራ በተናጠል ሳይሆን መባላት መናቆርን ማቆም። ሌሎች ከውጪ እስላምን ለማፍረስ ይጠራሉ፣ እኛ እርስ በርስ አንዱ ሌላኛውን ለማፍረስ ይጠራሉ። ከሙስሊም ወንድሙ ጋር ቁርአን ሐዲስ ገልጾ አስቀምጦ ተነጋግሮ መግባባት ችግርን መፍታት እየተቻለ ሙስሊም ወንድሙን ለጠላት አሳልፎ ይሰጣል። ከሙስሊም ወንድሙ ተነጋግሮ ችግር መፍታት ሀገር ማልማት እየተቻለ ሙስሊም ወንድሙን ለማጥፋት ከጠላቱ ጋር ያሴራል፣ ያብራል፣ ይመክራል። ይሄ በላውን ያበዛዋል፣ መፍትሄውን ያዘገየዋል። ቁርአኑ ሐዲሱ የሚያዘውን በግልም በጋራም በጀማዓም ብንተገብር፣ ቤትም ከቤት ውጪም ስራም ላይ በያሉንበት ትክክለኛ ሙስሊም ብንሆን እነዚህ ሰዎች ማይቻለው ናቸው ብለው የሽንፈት እጃቸውን ይዘው ሰብስበው ወደ ቤት ይገባሉ። ቀዳዳ አግኝተው ነው፣ አንገት ማስገቢያ በር በስቶላቸው ነው፣ ኑ ሚላቸው ከውስጥ ተገኝቶ ነው። እኛ ያን ቀዳዳ ልንዘጋው ይገባል። በአላህ ገመድ ልንተሳሰር ይገባል። አንድ ጋሻ ልንሆን ይገባል። ወደ እስላም የሚወረወረውን ቀስ በጋራ ልንመልሰው ይገባል። እውነተኛ ሙስሊሞች ልንሆን ይገባል።
5 ወቅት ሶላትን ሱቅህን የዘጋህ ቢሮ ስራህን ያቆምክ ሂድ መስጂድ ስገድ። በየጊዜው ሰደቃ ብላ የተቸገረን እርዳ። ሴት ልጅህን፣ ሚስትህን፣ እህትህን የተሟላውን ቁርአን የሚያዘውን ሒጃብ አስለብስ። ልጆችህን ቁርአን ቤት ላክ። እስላማዊ አለባበስ አስለብስ። የሰሓባዎችን ስም አሸክማቸው። በዲንህ ኩራ። ጁሙዓ ቀን በጊዜ መስጂድ ግባ። ልጆችን ይዘህ ወደ መስጂድ ሂድ። ሙስሊም ሴት እስላም እሷ ላይ የጣለውን አማና በአግባቡ ትወጣ። ጀግና ትሁን። ዲኗን ትጠብቅ፣ ታክብር፣ ታስከብር። ይሄኔ መድፈር ማይቻለውን እንደደፈሩ ይገባቸዋል። መስጂዶች ባዶ የሆኑ ሴት ልጅ ተገላልጣ ከነሱ ተመሳስላ የሄደች አንተ እንደነሱ ሪባ እየበላህ ያጭበረበርክ ሶላት እየተው እንዴት ነስር ሊመጣ ይችላል? እንዴት አላህ ሊበቀልልህ ይችላል? ተተኪ ያፈራን አይደል? ትውልዱን ወስደውታል፣ አበላሽተውታል። ካንተ ይልቅ ከነሱ ቅርብ ሆኗል ያንተ ልጅ። አለባበሱን ቀይረዋል፣ የፀጉር አያያዙን ቀይረውታል። ሴት ልጅህ አርአያ አታለች። አይሻን፣ ሐፍሳን፣ መይሙናን፣ ኸዲጃን፣ ፋጢማን ከመምሰል ይልቅ እነሱ የመረጧቸው በየቴሌቪዥኑ አቅርበው በየመድረኩ ጋብዘው የሚያስተዋውቋቸው ፋሲቆችን አርአያ አድርገዋል። ምን እንደሚወዱ፣ ምን እንደሚጠሉ፣ ምን እንደሚደግፉ አያውቁም። ይሄ እንዲቀር አድርግ። ጠንካራ ቤተሰብ ይኖር፣ በቁርአን በሐዲስ የታነጸ ለዲኑ ዋጋ የሚከፍል ሙስሊም ማለት ምን ማለት እንደሆነ የሚያውቅ ኢስላም ስም ልብስ ብቻ እንዳልሆነ ጎንበስ ቀና ማለት ብቻ እንዳልሆነ የሚያውቅ እናት ሕፃን ልጇን ጡት ስታጠባ ምግብ ስታጎርስ ጀምራ የዲንን ምንነት አብራ ልታጎርሰው ላኢላሃ ኢለላህ ሙሐመዱ ረሱሉላህ ሙስሊም መውደድን ሙስሊም ማክበርን የዲን መቆርቆርን ልታስተምር ይገባል። የ4 የ5 ዓመት ሕፃን ልጅ ትክክለኛ ሙስሊም መሆኑን ካፉ ከእንቅስቃሴው መታወቅ አለ። አዛውንቱም ወጣቱም ሕፃኑም ተልፈስፍሷል። አብዛኛው የስም ሙስሊም ብቻ ሆኗል። ሆን ብለው ሰርተውበታል። እነሱ መስጂድ ውስጥም ገብተው ከመስጂድ ውጭ። ትልቁ መፍትሄ ጠንካራ ሙስሊም ነው። እስላምን በሁሉም ቦታ መተግበር ነው። እኔ ሙስሊም ነኝ ማለት ነው በጋል መተግበር። ከዛልክ የሙስሊሙን ኡማ ኃላፊነት የተሸከሙ ሰዎች ኃላፊነታቸውን በአግባቡ ሊወጡ ይገባቸው። አላህ ዘንድ ተጠያቂዎች ናቸው። የሙስሊሙን ሐዘን፣ ስቃይ፣ ሰቆቃ እያዩ እየሰሙ ደብዳቤ በመጻፍ ብቻ ሊያበቁ ይገባቸው። የሙስሊሙን መብት ሊጠይቁለት ይገባል። ቁስሉን ሊያክሙለት ይገባል። ሐቁን ሊያስከብሩለት ይገባል። ወንበር ይዞ ቁጭ ማለት ለእስላም ምንም አይጠቅመው። ከቀደምት ከታላላቅ መሪዎች ትምህርት ሊወስዱ ይገባቸዋል። አይደለም የሙስሊም ደም ፈሶ አንዲት በኢራቅ አካባቢ ብትጠፋ ለምን ጠፋች ብሎ አላህ ሊጠይቀኝ ይችላል ብዬ ፈራለሁ ነበር ዑመር። ሰው አይደለም። ሕፃናት የቲም ሆነው መቅረት፣ የሙስሊም ንብረት መውደም፣ መስጂድ መፍረስ፣ መርከስ ሳይሆን አንዲት በግ መንገድ ስታ ብትጠፋ የሙስሊሞች በግ ለምን ጠፋች ብሎ አላህ ይጠይቀኛል ብዬ ፈራለሁ። አንድ የተራበ ሰው እንዲኖር አይፈልጉም ነበር። ለሊት ላይ የሄዱ የሰው ቤት ጠጋ እያሉ ያደምጡ ነበር። ተርበው ያለቅሱ ልጆችን ካዩ ካገኙ እራሳቸው ዱቄት ተሸክመው ወስደው ቀቅለው ያበሉ ነበር። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳ። አረጋውያን ጠዋሪ የሌላቸው አካል ጉዳተኛ የሆኑ ቤት ውስጥ የተሰዳዱበትን ቆሻሻ አውጥተው ያፈሰኑ ቤታቸውን ያጸዱላቸው ነው። ዑመር ወማ አድራከ ማ ዑመር አስዲቅ ወማ አድራከ ማ አስዲቅ። ይሄ የዑመርና የአቡበክር ስዲቅ ስራ ነው። ከውጩ ስራ ከትልልቁ ስራ አልፎ ወርደው አረጋውያን አይነ የሌላቸው ጠዋሪ የሌላቸው ቤት ገብተው ቤታቸውን ያጸዱ ነው። ቆሻሻቸውን አውጥተው ይድጉላቸው ነው። ዛሬ ግን የኡማውን ኃላፊነት ወስደው ለግል ጉዳያቸው የሚጨነቁ፣ ለግል ሐጃቸው ቅድሚያ የሚሰጡ፣ በሆነ ባልሆነው ተባልተው ኡማውን የሚያባሉ በዝተዋል። የእነሱ ወንጀልም ጭምር ሊሆን ይችላል ይሄን ያመጣ ያለውና ኃላፊነት የተቀበሉ ይብዛም ይነስ አላህን ሊፈሩ ነገ አላህ ፊት አቆመው የሆነ ባለው ነገር ሁሉ እንደሚጠይቃቸው ሊያውቁ ለዚህ መልስ ሊያዘጋጁ ይገባቸዋል። ህዝቡ ደግሞ የግል እርምጃ ከመውሰድ ጥንቃቄ ሊያደርግ ይገባል። መመካከር፣ ባገኙት አጋጣሚ ድምፃቸው ውሳኔ መስጠት፣ ችግሩን ማስቆም የሚችሉ ሰዎች ዘንድ ሊደርስ የሚችል ሰዎችን እየፈለጉ እነሱ ላይ ጫና ለመፍጠር መሞከር።
ቀደም ሲል የተጠቀሱ አስባቦችን ማድረስ እንጂ ግለሰብ ብድግ ብሎ ተነስቶ መስጂድ ከተቃጠለ ቤተክርስቲያን አቃጥላለሁ፣ ሙስሊም ከተገደለ ሙስሊም ያልሆነን ሰው ገድላለሁ ይል አይገባውም። ይሄን ማድረግ ሸሪዓም አይፈቅድም። ጦር ሜዳ ላይ ትክክለኛ መስፈርቱ የተሟላ ጦር ሜዳ ላይ የሚደረገውን የግለሰብ ሜዳ ላይ ልናደርገው መንደር ውስጥ ልናደርገው አይገባም። አላህ ተባረከ ወተዓላ በሁሉም ሁኔታ ላይ አደብን ስርዓት እንድንከተል አዘዘን። ሰዎችን ከፊሉን በከፊሉ አላህ ባይመክት መስጂዶች፣ ቤተክርስቲያኖች፣ የአይሁድ የአምልኮ ተቋማቶች በፈረሱ ነበር ብሏል። የቤተክርስቲያንን ማቃጠል ማውደም የችግር መፍትሄ ያደርገልን ወስድ አይገባም። ሁሉም ሙስሊም ያልሆኑ ወገኖች አይደሉም መስጂድን ያቃጥሉት። ሁሉም ሙስሊም ያልሆኑ ሰዎች አይደሉም ሙስሊምን የሚገድሉት የሚያሰቃዩት። ነገር ግን ኢስላም ጥላቻ ያላቸው ወይም ደግሞ ኢትዮጵያ ላይ ሙስሊሞች በሰላም መኖራቸው ያልበጃቸው ከሌሎች አካላት ጋር ሙስሊሞች እንዲፋጁ እንዲጋጩ ሌሎች ሀገሮች ላይ የሚታየው አይነት የእርስ በርስ ግጭት ሀገራችን ላይ እንዲስፋፋ የሚፈልጉ ተንኮለኞች፣ ሸረኞች ናቸው። ሰብሩ በማድረግ ጥቃቅን አደጋዎች ወደ ከፍተኛ አደጋ እንዳይሸጋገሩ ረጋ ብሎ መፍትሄ በመፈለግ ይሄን በር ልንዘጋባቸው ይገባል። እስላምን ሙስሊምን የሚጠሉ ሸረኞች አሉ ከሁሉም ቦታ ላይ። ሌላ ደግሞ የራሳቸው ዓላማ ያላቸው ሰዎች እቺን ትንሽ የተለኮሰች እሳት ማጋጋል የሚፈልጉ 1-3 መስጂዶች በተቃጠሉበት ምክንያት አድርገው ኢትዮጵያ ላይ ያሉ መስጂዶችን በሙሉ ማቃጠል የሚፈልጉ አንድ አካባቢ ላይ የተጎዱ ሙስሊሞችን ሰበብ አድርገው ራሳቸው ቤተክርስቲያን ሄደው አቃጥለው ራሳቸው ሙስሊም ያልሆነ ሰው ሄደው ገድለው ሙስሊሙ ገደለ ብለው አገር አቀፍ ጠብ መፍጠር የሚፈልጉ እንደሚኖሩ አትጠራጠር። ስለዚህ አጋዣቸው ሰከን ረጋ ካንተ የተሻለ ድምፅ ያላቸው አቅም ያላቸው ሰዎች ለችግሩ መፍትሄ እንዲያመጡ ሰበብ ከማድረስ ጋር በግላችን ወንጀል መተው፣ አላህን መፍራት፣ ሶብር ማድረግ፣ ዱዓ ማብዛት፣ እኛ ራሳችን እስላሙን እነሱ ሊያጠፉት የሚፈልጉትን ይበልጥ ማጠናከር ይገባናል። አላህ ተባረከ ወተዓላ ዲናችንን ይጠብቅልን፣ ሀገራችንን ሰላም ያደርግልን፣ የሰላም ጸር የሆኑ አካላቸውን ሽባ አላህ ያደርግልን። እስላምን ማጥፋት የሚፈልጉን እሱ ራሱ ያጥፋልን። የመስጂድን ክብር የነኩ አላህ አቅላቸውን ይንካ። የእስላሙን ኑር አሳይቷቸው መመለስ ከቻሉ ደግ አይ ካሉ የስራቸውን ይስጣል። ሸራቸውን እሱ ራሱ ይመክትልን፣ እኛንም ወደ ራሱ ይመልሰን፣ ዱንያ አኼራችንን ያሳምርልን፣ ዲናችንን ምን ወድ ያድርገን። اللهم صل وسلم وبارك على عبدك ورسولك محمد وعلى اله واصحابه واتباعه وسلم تسليما كثيرا. اللهم اعز الاسلام والمسلمين واذل الشرك والمشركين ودمر اعداءك اعداء الدين. اللهم دمر اعداءك اعداء الدين. اللهم دمر اعداءك اعداء الدين. اللهم انصر دينك وكتابك وسنة نبيك محمد. اللهم انصر دينك وكتابك وسنة نبيك محمد. اللهم انصر دينك وكتابك وسنة نبيك محمد. اللهم انصر الاسلام والمسلمين وانصر المستضعفين. اللهم انصر المستضعفين. اللهم انصر المضطهدين والمستضعفين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.